አዲሷ ጸሐፊያችን ሳሚያ ትባላለች። ለዳይሬክተሯ ሪፖርት ለማድረግ ስትመጣ ምን እንደምትመስል ለማየት በዳይሬክተሯ ቢሮ ቁጭ ብዬ ጠበቅኳት። እኔን የምትመለከትበት መንገድ የተለየ ነው። ከሁሉም ሰዎች አስቀድማ በትህትና ሰላም አለች። እኔም በለበጣ ፈገግታ ምላሹን ሰጠኋት። እሷ ግን ሳትናደድም ሳትገረምም ፈገግ አለች። በአንገቷ ላይ ትልቅ የቆዳ መስቀል አድርጋለች። እኔም ለትምህርት ቤቱ አዲስ በመሆኗ ማን እንደሆንኩና ምን እንደምፈልግ ገና አልገባትም ማለት ነው አልኩ። አንድ ሰው ወደፊት ሲነግራት ያለማንገራገር ለትዕዛዞቼ ሁሉ ተንበርካኪ ትሆናለች ብዬ አሰብኩ። በነጋታው ቢሮዬ ድረስ እንድትመጣ ነገርኳት። እርሷን ያለማወላወል አደረገችው። በትዕቢት መንፈስ አንገቴን ወደ ወንበሩ አዘንብዬ እንድትቀመጥ አመላከትኳት። እርሷም እሺ ብላ ተቀመጠች። የምታደርገውን ሁሉ በአትኩሮት ትከታተል ነበር። ቀድሞ ከማውቃቸው ሁሉ ለየት ያለች ነው። ጠንካራ ስብዕና፣ ድፍረት፣ የደስ ያለው ገጽታና በራስ መተማመን ችሎታ ታድሏታል። ምንም አይነት ትችት ባዘንብባትም አትደናገጥ። የምፈልጋቸው አይነት ጠባያት ያሏት ሴት ትመስላለች። በሕይወቴ ለመጀመሪያ ጊዜ ሀፍረት ተሰማኝ። ምንም እንኳን እኔ የ45 ዓመት ሴት እርሷ ደግሞ በ30ዎች ውስጥ ያለች ወጣት ብትሆንም ውስጤ ግን ከእርሷ እጅግ ያነሱት ያህል ይሰማው ነበር። የሥራ ግንኙነታችንን ሁኔታ መላልሼ ገመገምኩት። ሳሚያ ስራዬን ቀላልና ቀና ለማድረግ ዘወትር ትጥራለች። ከእኔ በላይ የኔን የሥራ ጫና ተሸክማለች። የምትወደኝ መሆኗን እንዲገነዘብ ለማድረግ ምንጊዜም ጥረት ታደርጋለች። እኔ ግን ይህን ሁሉ ክብካቤና ጥንቃቄ ለእኔ ለማድረግ ለምን እንደምትፈልግ እንቆቅልሽ ሆነብኛል። ምናልባትም በትምህርት ቤቱ ያሉ ክርስቲያኖች ስለ እኔ ጠባይና ከኔ ምን መጠበቅ እንዳለባት አስቀድመው ሳይነግሯት እንዳልቀረ ገምቻለሁ። ሳሚያን ከመጥላት ይልቅ እንዲያውም በየጊዜው እየወደድኳት መጣሁ። ለየት ያለ የንግግር ችሎታ፣ ለስላሳ ድምፅ፣ ትህትናና ጥበብ በእርሷ ዘንድ አለ። የተረጋጋና ሰላማዊ የሆነ ድባብን በዓይኗ ውስጥ ረብቷል። እኔ ግን ስለ እነዚህ ነገሮች አንስቼ አስተያየት ሰጥቻት አላውቅም። ምንም እንኳን የትምህርት ቤቱ ንግሥት እኔ መሆኔን ባውቅም እርሷ ግን በሁለመኗ ከኔ ላቅ ብላ ትታይ ነበር። እኔም እያደር ሳሚያን ይበልጥ እየወደድኳት መጣ። በመካከላችን መራራቅ ቀርቶ ወዳጅነት እየጠነከረ መጣ። ከውስጡ አንዳች ልዩ የሚስብና የሚማርክ ነገር አላት። እኔም ይህንን ተሰጥኦዋን ለመመርመር ወደድኩ። ለዚህ እንዲያመቸኝም የሆነ ምክንያት እየፈጠርኩ እርሷን ወደ ቢሮ ይጠራት ነበር። አንድ ቀን በጥቅምት 1987 ዓ.ም ለብዙ ሰዓታት ሳንሰለቻች ከተጨዋወትን በኋላ ሳሚያ ለመሆኑ በእግዚአብሔር ታምኛለች ስል እንደዋዛ ጠየቅኳት። እርሷ አዎ ከእግዚአብሔር በቀር ሌላ አምላክ የለም ስትል መለሰችልኝ። ጆሮዬን ማመን ያቃተኝ። እጅግ በጣም ተገርሜ ክርስቲያኖች በአንድ አምላክ ብቻ ነው እንደሚያምኑት ስል ጠየቅኳት። እርሷም መለስ አድርጋ አሁን በአንድ አምላክ ነው የምናመልከው ስትል መለሰችልኝ። እኔ እንደሚገባኝ ግን ክርስቶስና ድንግል ማርያም የሚባሉ ተጨማሪ አማልክት አሏቸው አልኳት። እርሷም ተመቻቸችና ያማ በብዙ አማልክት ማምለክ ነው። እኛ እኮ በብዙ አማልክት አናመልክ፣ የምናመልከው በአንድ አምላክ ነው። ቀጠል አድርጋ ድንግል ማርያም የኢየሱስ ክርስቶስ እናት ናት እንጂ አምላክ አይደለችም ስትል ገለጠች። አንድ ትልቅ ፒራሚድ አናቴ ላይ የተናደ ነበር የመሰለኝ። ክርስትና በአንድ አምላክ ማመንን ያስተምራል የሚለው ለእኔ እንግዳ ነገር ነው። ይህ ጉዳይ እኔ ስለ ክርስትና ከማስበው ፈጽሞ የተለየ ነው። ለክርስቲያኖች አስቸጋሪና ጨካኝ የሆንኩት ባለማወቅ መሆኑ ገባኝ። ምንም እንኳን በውስጤ ጸጸትና ኀፍረት ቢሰማኝም ከእርሷ ግን ብዙ ነገር ለመስማት ጓጓ። በክርስቲያኖች ላይ የፈጸምኩት ሁሉ ትዝ አለኝ። ምን አይነት አሰቃቂ ወንጀል ነው በእነርሱ ላይ ስፈጽም ይኖርኩት? ስለ እነርሱ የበለጠ ለማወቅ ጓጓሁና እስኪ ስለ ክርስትና ንገሪኝ ስል ጠየቅኳት። ስለ ክርስትና መናገር ስትጀምር የዕጣን መዓዛ ክፍላችንን አወደው። የሚገርም እኮ ነው። እንዲህ ያለ መዓዛ ከዚያ በፊት ሸቶኝ አያውቅ። አቅሌን የሳትኩ መሰለኝ።
ለመሆኑ በህልሜ ነው ወይስ በእውኔ ሁሉ የሚሆነው ስል ራሴን ጠየቅኩ። ሐሳቤን እንደምንም አሰባሰብኩና ገለጻዋን በጥሞና መከታተል ጀመርኩ። ድንግል ማርያም ከእናት ከአባቷ ተለይታ 12 ዓመት እስኪሆናት ድረስ በቤተ መቅደስ በሃይማኖታዊ ስርዓት አደገች። ከዚያም በትውፊቱ መሰረት ይጠብቃት ዘንድ ለአንድ አረጋዊ አደራ ተሰጠች። ነገር ግን በሁለቱ መካከል ምንም አይነት ግንኙነት ሳይኖር ኢየሱስ ክርስቶስን ወለደች። በመሃል አቋረጥኳትና ልክ ነሽ፣ ይህማ በቁርአንም ተገልጧል እኮ አልኳት። ከዚያ በኋላ ውይይቱን መቀጠል አልቻልኩም። የድካምና የመድረቅ ስሜት ተሰማኝ። ውይይታችንም እዚያ ላይ ተገታ። እርሷም በውስጥ የፈጠረችውን ነገር ሳትረዳ ቢሮውን ለቃ ወጣች። እንደ እውነቱ ከሆነ ላጠፋው የማይቻለኝ እሳት ለኩሳብኝ ነበር የሄደችው። ከዚያ ውይይት በኋላ ክርስቶስ ማን ነው እያልኩ ለራሴ መጠየቅ ጀመርኩ። ስሙ በተነሳ ቁጥር ከዚህ በፊት አጋጥሞኝ የማያውቅ እንግዳ ስሜት ውስጤን ይሰማኛል። የሚያጽናና የሚያስደስት አይነት ስሜት። ባላውቀውም እንዲሁ ወደው ጀመር። ስለ እርሱ በሚገባ የማወቅ ጉጉት አደረብኝ። ለዚህ ስል ከሳሚያ ጋር ይበልጥ መቀራረብ ጀመርኩ። ከእርሷ ጋር የማደርገውን ውይይት በማለዳ ለመወጠን ስላሰብ በጠዋት ትምህርት ቤት ገባ ጀመር። ከተዋወቅንበት ዕለት ጀምራ የምትወደኝ መሆኑን እንድረዳ አድርጋኛለች። በትምህርት ቤቱ የሚገኙ ክርስቲያኖች የነገሯትን ማስፈራሪያዎች ሁሉ ተቋቁማ እኔን ለመንከባከብና ለመቅረብ መመኮሪያም የዚህ ማሳያ ነው። እንደ እውነቱ ከሆነ ወዳጇ ሆን ዘንድ ፍቅሩ አስገድዶኛል። ይህ ሁሉ እየሆነ እንኳን ክፉ ሀሳቦች በህሊና የመመላለሳቸው አልቀረም። እናም አንድ ቀን ታማኝነቷን መፈተን አለብኝ ብዬ ተነሳሁ። አንድ ጊዜ ከተሰበሰበው የትምህርት ቤቱ ክፍያ 1000 ፓውንድ አንስቼ ደጋግሜ መቁጠሬንና ስህተት ሊገኝበት እንደማይችል ከነገርኳት በኋላ በድብቅ 10 ፓውንድ ጨምሬ ሂሳቡ እንድትሰራው ሰጠኋት። ከጥቂት ደቂቃዎች በኋላ ተጨማሪ 10 ፓውንድ አገኘሁ ብላ መለሰችልኝ። በሌሎች ተመሳሳይ አጋጣሚዎችም ታማኝነቷን ፈትኛለሁ። ነገር ግን ልትበገር አልቻለች። ስለዚህም በአነጋገሬ እርሷን ለማበሳጨትና ትዕግስቷን ለመፈታተን ፈለጉ። ንግግሯን ሆን ብዬ አንቋሽሻለሁ። ሀሳቧን አጣጥለዋለሁ። መቃወም በሌለብኝ ነገር ሁሉ እቃወማታለሁ። እርሷ ግን ምንም እንዳልተፈጠረ አድርጋ ታልፈዋለች። ትህትናዋና ትዕግስቷን በምንም መንገድ አታጣውም። ፈገግታዋና ሰላማዊ ጠባያ አይለያት። አንዳንዴማ ይህንን የማደርግበትን ምክንያት ቀድማ ያወቀችው ይመስለኛል። እንዲህ እያሉ ብዙ ቀናት አለፉ። ስለ ክርስቶስ የማሰቡ ነገር ግን ፈጽሞ ሊተወኝ አልቻለም። ሳሚያን ስለ ክርስቶስና ስለ ትምህርቱ በየጊዜው ጠይቃታለሁ። የሚገርመው ነገር እርሷ ስለ ክርስቶስ መናገር ስትጀምር የሚያስደስት የዕጣን መዓዛ ክፍላችንን ያውደው ጀመር። ታዲያ ስለ ክርስቶስ በምናደርገው ውይይትና በዕጣኑ መዓዛ መካከል ያለው መስተጋብር የማወቅ ጉጉቴ ይበልጥ አቀጣጠለ። ይህ ሁኔታ ሲደጋገምብኝ ጊዜ ምናልባት የኔን የማወቅ ጉጉት ለመጨመር በማሰብ ሳሚያ አንዳች የሚሸት ነገር ደብቃ እያመጣች ውይይት ስንጀምር እየረጨችው ይሆን እንዴ ብዬ ማሰብ ጀመርኩ። ይህንን ለማጣራት ደግሞ በምትናገርበት ጊዜ የምታደርገውን ሁሉ በንቃት መከታተል ጀመርኩ። ነገር ግን ምንም ነገር ማግኘት አልቻልኩም። ቀጥዬም ምናልባት በክፍሉና በውይይታችን መካከል አንዳች ግንኙነት ካለ ብዬ በመገመት ቦታውን ለመለወጥ ወሰንኩ። ከዚያ ቀን ጀምሮ አንዳንድ ቀን ወደ ፎቁ፣ ሌላ ጊዜ ደግሞ ወደ አትክልቱ ስፍራ እየሄድን እንወያያለን። በጣም የሚገርመው ግን የዕጣኑ መዓዛ በምንሄድበት ቦታ ሁሉ ይከተለን ነበር። በመጨረሻም የሳሚያን ትምህርት ትክክለኛነት ለማረጋገጥ እግዚአብሔር የሚሰራው ተአምር ነው ብዬ አመንኩ። ተምታታብኝ፣ ግራ ተጋባሁ እኮ። ለመሆኑ እውነቱ የት ነው ያለው? አምላኬ በሙሉ ልቤና በሙሉ ሰውነቴ እንደምወድ ያውቃል። ነገር ግን ደግሞ ከእርሱ እንደራቆኝ ይሰማኛል። ይህ ስሜት ደግሞ በጣም እየጎዳኝ ነው። ከእርሱ መራቄን ባሰብኩት ቁጥር ውሳጣዊ ህመሜ ይበረታብኛል። ይህ ነው እንግዲህ መቆሚያና መቀመጫ የሚያሰጣኝ። እየተረዳሁት እንደመጣሁት ከሆነ በእኔና በአምላኬ መካከል የመከለያ ግንብ ተዘርግቷል። በፍርድ ቀን በፊቱ ቆሜ ለሰራሁት ስራ እንደምጠየቅ አውቃለሁ። ነገር ግን ህይወቴን ስገመግሙ ከኃጢአት ብቻ በቀር የሰራሁት አንዳች በጎ ነገር የለም። ስለሆነም ምንም ይሁን ምን እውነቱን ማወቅ አለብኝ ብዬ ወሰንኩ። በህዳር 15 ቀን 1987 ዓ.ም ሳሚያ ወደ ቢሮ ያርፍዳ ነበር የመጣችው። ደስተኛና ፍልቅልቅ ሆና ነበር። እኔም ሁኔታዋን ስለገረመኝ እንዲህ በጣም ደስተኛ የሆንሽው ምን አግኝተሽ ነው ስል ጠየኳት። እርሷም እየተፍለቀለቀች ዛሬ እኮ የገና ጾም የመጀመሪያው ቀን ነው አለችኝ። እኔም ባሹ ደግሞ ክርስትና ጾምን ይቀበላል
ለመሆኑ በደንብ ትጾማላችሁ ወይስ እየበላችሁና እየጠጣችሁ ነው ጾምን የምትሉት አልኳት። እርሷም እንደርሱ አይደለም፣ እኛ ክርስቲያኖች በእርግጥ እንጾማለን፣ ለረጅም ሰዓታትም ከመብላትና ከመጠጣት እንቆጠባለን። ከዚህም በተጨማሪ በጾም ወቅት የተቀደሰ ሕይወት እንኖራለን ስትል አብራራችልኝ። ከዚህ በኋላ በምትለው ነገር ላይ መቀለድ አልቻልኩም። ዝምታዋን በእርጋታ ሳስተውለው ቆየው። በመካከልም ካደረገችው መስቀል ጀርባ አንዳች የሚያንጸባርቅ ነገር ተመለከትኩና ምንድን ነው ስል ጠየቅኳት። የድንግል ማርያም ስዕል ነው ስትል መለሰችልኝ። ገረመኝና በዚያ ጊዜ ፎቶግራፍ የሚያነሱ ወይስ ስዕል የሚስሉ ሰዎች ነበሩ እንዴ? ስዕሏ ከየት ተገኘ? ደግሞስ ሰዓሊዎቿ የእርሷ ስዕል ለመሆኑ እንዴት እርግጠኞች ሆኑ? እነዚህ ክርስቲያኖች ሞኞች ናቸው ማለት ነው። አንድ ሰዓሊ በሐሳብ የፈጠረውን ስዕል የድንግል ማርያም ስዕል ነው ብሎ አሳምኗቸዋል ማለት ነው። ደግሞ የሚገርመው ነገር እነርሱ እውነት ነው ብሎ መቀበላቸው ነው። ይህንን እያሰብኩ እያለ ከመስቀሉ ጀርባ ይታየኝ የነበረው ነጸብራቅ ጠፍቶ ደማቅ ብርሃን በቦታው ተዘጋ። አምድ የመሰለ ቅርጽ ሰርቶ የዕጣኑ ጢስ ወደ ላይ ሲወጣ አየሁት። ወዲያውም ቤቱ በመዓዛው ታወደ። በጢሱ ውስጥ አንዲት ሴት ቆማ ተመለከትኩ። ደርባባ ናት። ፊቷ ላይ አይቼው የማላውቀው ገጽታ ይነበባል። ወደ እኔ እያየች ፊት ለፊት የነበረ የቆመችው። ሰማያዊ ቀሚስ ለብሳ እጆቿን ወደ እኔ ዘርግታለች። በልቤ ድንግል ማርያም ትሁን እንዴ ብዬ አሰብኩ። ኮማ ውስጥ የገባው መሰለኝ። የማው ሁሉ በእውኔ አልመስልሻለኝ። ደግሞ ሊጠራጥረው በማልችል ሁኔታ ይቻታለሁ። ወዲያው ያቺ ሴት ከፊቴ ተሰወረች። ወደ ልቦናዬ ስመለስ እኔና ሳሚያ በእንባ ተሞልተን ነበር። ከዛ በኋላ የድንግል ማርያምን ስዕል በተመለከተ የተሞኘሁት እኔ መሆኔንና የነገረችኝ እውነት መሆኑን ተረዳሁ። ውስጤ ተረበሸ። ባዶ የሆንኩና ዙሪያዬን በገለባ የተሞላ መስሎ ታየኝ። አምላኬ ሆይ ምን ማድረግ እንዳለብኝ አውቅ ዘንድ ከፊት የቆም ከእግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ እወድሃለሁ፣ ስለ ስምህ እቃጠላለሁ። ፍቅርህ እኔን ይመስጠኛል፣ እንደ እግዚአብሔር ከየት ይገኛል?